ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ የቸገረ እርጉዝ ያገባል ማለት እዚህ ላይ ነው። ውድ ቤተሰቦቼ ዛሬ እንግዲህ ውድ ባለቤቴ ሁላችሁ ልጥ እንጀራ ልጥ እያቦካ ነው። አይ እሾ በደም እሾ አሸው አንበሳው እግዚአብሔር ይመስገን። እንግዲህ ያ ችግር በቅቤ ያስበላል የሚባል ቅቤ ውድ ነው። የምን ቅቤ ነው? አሸው አንበሳው በርታ እንግዲህ ታባ እና ውድ ቤተሰብ እውነቴን ነው የምላችሁ እጄ እስካሁን ድረስ አልፈርጥ ብሎኝ እንግዲህ ሁሉም ነገር እሱ ነው። ሊጥ የሚያቦካው እሱ ነው። እኔን የሚያጥበኝ እሱ ነው። ሁሉ ነገሬን ከታች እስከ ላይ እሱ ነው የሚያጥበኝ። ውድ ቤተሰብ ደህና ናችሁ ወይ? እንዴት ናችሁ? እንኳን ለዚህ ሰዓት እግዚአብሔር አምላክ አበቃችሁ እላችኋለሁ ውድ ቤተሰቦቼ። ዛሬ እንግዲህ ወደ እኮ ሸዋ ታዲያ እንደዚህ ነው ሰርተሽ የምታበይ? አይ በጣም ከባድ እንዴት አየሁ። ሴትነት እንደዚህ ነው ያለ አያ እሻው እና ደስ የሚለው ነገር ቀኝ ላይ መሆኑ አይደል? ረፍት ሰጥቶኝ እኮ ነው። ይሄ እንግዲህ ቤታችን ውድ ቤተሰቦች ተዝረክርከዋል። ያው እኔን ትስላላልኩኝ እንግዲህ ምንም ማድረግ አይቻልም። አሁን ፏፈሽ ያደርገዋል። አሁን ጨርስና ቶሎ ብለህ ችን ቤት ውልውል አርግና ሽሮ ትሰራለህ፣ ቡና ታፈላለህ። እሺ እኔ አባት ወይ ጎዳስ እሺ ስትል እሺ በለ እና እንዴት ነው? በምን አስቸገርኩ? ትንገርልኝ ለቤተሰቦቼ በምን አሁን ሱስ ጨርስ ቡና ምናምን አይደለ? እሰይ ረሺ በለ ወይ ጉድ እንደዚህ አሉ አራድ የነባለው እንዳበዛው። ከዚህ በኋላ ደግሞ የጠላ ቂጣ ታቦካለ ለግንቦት ማርያም። አዎ ተዘጋጅተ። በነገራችን ላይ ትቼው ልሄድ ነው ዛሬ የእናቴ ቤት። እናቴ በህይወት ባትኖርም ቤቷን አፈቀኝና ኧረ አክፋይ አይደለም። የምን አክፋይ ነው? ምንድነው ማቅፈው እጂ ዳቦ ጋግረሻል ብዬ ነው። ለዛ አይደለም ለቤተ ክርስቲያን ነው እሱ ስላወጣኝ ከዚህ እንዴ ከዚህ ስለወጥየኝ ለኔ ቢጤ ዝም ብዬ ልሰጥ ነው ውድ ቤተሰቦቼ። ተሸፍኗል እሱ በኋላ አሳያለሁ። በኋላ ጨርስ ቶሎ በል እና ቆይታችሁ ከኛ ጋር ሆነ። አዩ ቶሎ በል። እዛ ላይ ዱቄት አለ ምን አለ ተዝረክርክርክርክ ብሎ ኧረ ተው በማርያም ድብድብ ነው እንዲያዝገው። በቃ እሺ ቆይ ቀጣይ ሽሮ ላይ ያገናኘን ስራ ረሳው ወሬ ገና ነው እውነት። እሺ ታርጉ እሺ ሰጣሽ ነው ቆያው እንደሱ ለመቼም ይሁን መቼም ያው በልጤፍ እንደ አረባከ እንደ ሽትን ገልበት ቻው በቃ ቻው። ቆይታችሁ ከኛ ጋር ውድ ቤተሰብ ቀጣይ በሽሮ እንመጣለን። ሰላም ውድ ቤተሰብ እንዴት ናችሁ? አለን እግዚአብሔር ይመስገን በጣም ደህና ነኝ። እናንተ እንዴት ናችሁ? በውስጥም በውጭም ያላችሁ ቤተሰብ እንዴት ናችሁ? እኛ በጣም ደህና ነን። እንግዲህ አሁን ደግሞ ለጨርሼ ከልጥ እያቦካው ነበረ። እሱ ጨርሼ አሁን ቁርስ ልሰራላት ያው ሽንኩርት ምናምን እየላጥኩ ነው። እንግዲህ ቁርጥ ያቃጥላልናሽ ወይ ልክ እንዳንተ ነው የሚያቃጥለው። ያው እንግዲህ አንድ እጇ ስለሚሰራ ካሜራማን እሷ ነች። በግራ እጄ ይዤ እላችኋለሁ። ሰላም ውድ ቤተሰብ በስተጀርባ እንደማበላሽ አረ ሽንኩርቱ ያቃጥላል መዳኔ። ሰይ በነገራችን ላይ ሽንኩርት ተወዶ እሱን እኮ አንዱን ለሁለቱም እኮ ነው የሚያቃጥለው። ሰገጂም ያቃጥላል፣ ሰከትም ያቃጥላል ብሩ ወይኔ እናቴ። እና አሁን ቶሎ አድርስ። እሺ ራበኝ እንዴ? ለምን አይርበኝ? እና እጇ ስለማይሰራ ያው እንግዲህ ለተወሰነ ጊዜ እኔ ተንከባከብኳለሁ። ለተወሰነ ጊዜ እና ነው አይ ይሄ ለምደሽ እኛውን ልጅሽ እንደገና ያሉሽ እኔን ስትልበል እንዳንተ
ቶሎ ቶሎ በል እና በጣም ከባድ ነው በእውነት ያለብኝ ሰሞኑን ያለብኝ ስራ አጠይቁኝ እውነት እያንዳንዱ በስማ ስለማይቀረጽ ነው እንጂ ይመስላል በጣም ቪዲዮዎች አይናገርም ከስቻለሁ ውሸቱን ነው እንዴ ውሸቱን ነው ጠላቂጣ ቦካ እና እንጀራ ሊጣ ቦካ አሁን እኮ መጋገር ነው ይቀር በቃ እኮ ነገ ደግሞ ትጋግራለህ ችግር አለ እኮ በተካካብያለሽ እንደዚህ አይደለም ይደረግ ኧረ ልክ ነህ በቢላ አይደለም ግን በነገር ልጅ በጣም በቃ ያለባት ስራ በጣም ሪስማ እንዴ በጣም ከባድ ነው ወንድ አንቺ የቻልሽው ነገር እኮ እንኳን አየልኝ እዛ ደግሞ አረብ ሀገር ስታይ አመመኝ የለ ፈለጠኝ የለ ቆረጠኝ የለ ሻል አርገው ነው ማገዝሽ ነበር አሁን በድጋሚ ትሄዳለህ በድጋሚ ተከሰዳን ካልከፈልክ ታዲያ ማይዴ ይቀራል ነገራችን ላይ ቤተሰብ ያው ደውም ተወሰነ ይቀርብናል እንግዲህ ያው እናንተን ሁሌ ማስቸገር ይሆናል ብለን ዝም ያልነው እንጂ ቀስ አትበታ እቃ ቤት ነው እንግዲህ ምን ሰራላችሁ እቃ ቤት ነው ምን ሰራው አውዚ ይሻላል ቆሻሻ ቃል ምን ቀስልኝ እኮ ቆሻሻ ቀመጣያ ነውስ ቁጭ በለረ አጠገብ አይደለ እንዴ እንትኑ ያዘጋጀልህ እሺ እና ይኸው አቧም ቤት ውስጥ ነው ምንም የምትቸገረው ነገር የለም ያለው ሁሉ ነገር እኮ በላሽ በጣም አሁን ይኸው ቢላውንም መክተፊያውንም ብረት ድስቱን ለቅለቅ አድርጋት ጎሽ እሺ እናት አዛኝ ዝም ብል ውስጡን አለቅልቀው ብረት ድስቱንም ውስጡን አለቅልቀው እንደዚህ አትባል ይገኛል አሁን ኧረ በጭራሽ ከየት መጥቶ እኮ ሲፈግረኛ ይወስራፊ በነገራችን ላይ ያው እሳቱን አስገባ የወንድሜም ልጅ አለ አብሮን ዛሬ እሱም ባለሙያ ነው እንዳያቃጥል እዚህ አድርገው በቃ እዚህ አድርገው ብቻ አጠጋው ቆይ ይለቅጨሱ ቶሎ ከተፋ እንዴ አራራስ ያለ ብረት ድስት ይሁን እርቦኛል ሙሉ ነው አዎ ወደን ሁሉ ነው ያቃጠለኝ የሚያጠራው ሰው እንኳን እንዳንቺ አይሆንም ምን ታውቃለህ ታዲያ በቃ ጎበዝ ባል እንግዲህ እና የሰዎቼ ቡናም ታፈላልኛለህ ጎበዝ በቃ ችግር የለም እሺ እንዳያሳስብሽ እሺ ቂው አድርጋት ኧረ እጅ እንዳትቆርጥ ደግሞ እንዳልሰራም እንዳትል አልቆርጥ የነ ሼፍነት ያዋጣኛል በጣም እንጂ እንግዲህ ያው እየተንከባከበኝ ነው ሰውየው ቡና እያፈላልኝ ነው ፍርፍር ሰርቶልኛል ምን ቀረሽ አሁን ጨርሼ መተኛት ብቻ ነው የቀረኝ እጄንም እንግዲህ እግዚአብሔር ይመስገን ደግሞ እየዳንኩኝ ነው ምንም አልልም ተመስገን እግዚአብሔር አትርፎኝ መደጋገም አይሆንም ያው ተጎዳሽ በሽታው ጎዳሽ እንጂ እኮ ምንም ያልጎደለብሽ ነው በነገራችን ላይ ውድ ቤተሰብነት እኔ አረብ ሀገር ያላችሁ እህቶቼ በጣም ውሃ መጠጣት አለባችሁ እኔ አሁን ደማነስ ነው እንደዛ ያደረገኝ በጣም ደማነስ አለብኝ እዛ ራሱ የሆነ ጊዜ መድኃኒት እየወሰድኩኝ ነበርና በቃ መንገድ ራሱ እየሄድኩኝ ያዞረኛል አንዳንዴ እንደው መኪና ውስጥ እንዳልገባ መድኃኒዓለም ይጠብቀኝ እያልኩኝ ነው እንጂ ደማነስ በጣም አለብኝ እና ራሳችሁን ጠብቁ እህቶቼ ምግብ ብሉ ውሃ በደንብ ጠጡ ያው ማዳም ቤት አይጠፋም መቼም እዚህ ጋር እንደዚህ ላይ ያዝላት እንደዚህ እጅሽስ ነው እንብላ ቁርስ ውድ ቤተሰብ ይሄን የመሰለ ፍርፍር ሰርቻለሁ እንግዲህ እስቲ ቆይ ቀመስ ጥርስም ችግር ስላለ አወሰኝ እንዴ ቆንጆ አይ በስቷል ቀንሶ
እንብላ ቤተሰብ እስቲ አንቺ አሻሳሪ ምን አዛኝ በቆመበ ዋለ ቆይ እያለሁ እኔ እያለሁ አይ በላ አድርጌ ኧረ አይጣፍጥም። ወደዚያ ኧረ አዎ ያዝበና ወደዚያ ደግሞ ሰራው ብላ ትተለኛለህ እንዴ? እስቲ ባሪያም እውነት ምግብ ነው የሰራው። ደግሞ ትቃለ እንዴ? የልቅጣል ማልሰርተ የምርሽ ነው? የምሬን ነው። ይሄ አንተ እጅ አይደለም። የምር ችግር የለውም። ያው ብላ ለራስ ማታቀበታለህ። አይገም እንዳልበላ ነው ሲጀመር እንደዚህ አድርጌ የሰራው። በርበሬ በጥብጣ ፍርፍር ሰራው ትለኛለህ? ያስጠላ። እስቲ ማርያም በይ። እውነቴን እኮ ነው። እህል ቅጠል የማይል ምንም ነገር አሁን ይሄ ምን እህል ይባላል እንዴ? ደግሞ ቆንጆ ፍርፍር ሰራው ብላ ያወራል። እሺ አልችልም አልሰራም አትልም። እንደዚህ ባልከም ትጫወት። ሁለተኛ ምንም ነገር እንዳሰራ ስራ እንዳት የምር ወደ ነው ማሰራው። አንቺ ብዙ ኮስት ሁለተኛ ራሱ የሆነ ነገር ይላል። አንተ እንድሞትልህ ምን እየቀመምክልኝ ነው ግን? ገና ለገና እጁ አንተን አለ ብለህ በጥበጣ ነው እንደምትሰጠኝ እንዴ? ይሄን አክል እኮ ምናምን ተቆመጥኩ ምን አላልኩ። ያቤን ሁለተኛ አሁን እሺ ቡና ነው ነው ወዴት? ኧረ እባክህ ምን እያልሽ ነው? ምን አይጣፍጥም? አሁን ቡናውን ቀምሽ ለጋግኝ በእናትህ በለጡዬ በእናትህ አውቄ ነው ቁጭ በል አውቃለሁ እንደማስጠላ። እና ውድ ቤተሰብ በጣም ምርጥ ቁርስ ነው የሰራው። ያው ላስደንግጠው ብዬ ነው። ምንም አይልም። አዎ ኧረ አንቺ ግፍ ድሪ ማርያም ነው። የምን ግፍ? ሽንኩርት እያቃጠለኝ ሰርቼ እንደዚህ አይጣፍጥም ትኛለሽ። ሞራል የሚባል ነገር እንደው ልብላለህ እንጂ ማለት ነው። ስለራበኝ እንጂ እሱ እህል ቅጠል አይልም። ስለራበኝ እንጂ ሰው እንደዚህ አይንን ጨፍኖ በጣም ነው የምትገርም እኔ እና ውድ ቤተሰብ በጣም ነው የምናመሰግነው። ላይክ ሼር ሰብስክራይብ በማድረግ አበረታቱን። አዩም ጋር እንሄዳለን፣ ካዩም ጋር እንሰራለን። እንግዲህ አሁን እግዚአብሔር ይመስገን ትራንስፖርትም ያው ትንሽ ተጀምሯል። እንወዳቸውና እናከብራቸዋለን። እግዚአብሔር በያላችሁበት ይጠብቃችሁ። ሰላም ሁኑልን። ቻው